በልጆቻችሁ በምን ጉዳይ ላይ ተቸግራችኋል? ሰላም ጸምረ ነኝ በማይንድ ሞርኒንግ የልጆች የክህሎት አሰልጣኝ። እርግጥ የልጆቻችን እያንዳንዱ ችግሮቻቸው ምንጫቸው ከወላጆችና ወላጆች ከያዙበት መንገድ ጋር በጣም የተገናኘ ነው። ሆኖም ደግሞ መፍትሄ አለው። ጥቂት የልጆቻችንን የምንቸገርባቸውን ባህሪዎች እንደ ምሳሌ ላስቀምጥላችሁና እናንተ ኮሜንት ቦክስ ላይ ከልጆቻችሁ እድሜ ጋር አርጋችሁ ብትጽፉልኝ ደስ ይለኛል። ለምሳሌ ብቸኝነት፣ ጥፍር መብላት፣ መጻፍ አለመፈለግ፣ ጽፎ አለመጨረስ፣ የጓደኛ ተጽዕኖ፣ የኤሌክትሮኒክስ ጥገኛ መሆን፣ ተነሳሽነት ማጣት፣ የጥናት ዘዴ ማጣት፣ በጣም ረጅም ሰዓት ማጥናት ወይም ደግሞ ማጥናት አለመፈለግ፣ በጣም ጨዋታ ማብዛት፣ መዋሸት፣ ማስመሰል፣ ፍርሃት፣ በራስ አለመተማመን፣ ሀሳብን ስሜትን መግለጽ አለመቻል፣ አለመታዘዝ፣ ድብድብ፣ ጸባጫሪነት፣ የትምህርት ፍላጎት ማጣት። አሁን የምነግራችሁ በጣም ጥቂቶቹ ግን በጣም ብዙ ልጆች የሚቸገሩባቸው ጉዳዮች ናቸው። በእርግጥ ደግሞ እንደ እድሜያቸው ችግሮቻቸውም ደግሞ ይለያያሉ። ስለዚህ ከልጆቻችሁ ጋር እንዲህ አይነት ችግሮች ካሏችሁ ጭቅጭቅ ውስጥ አትግቡ፣ ስልጠናችን ላይ አምጧቸው። እርግጥ ይሄን ልላችሁ የፈለግኩት ክረምት ላይ የልጆች የህይወትና የትምህርት ክህሎት ስልጠና አለን። ለ10 ዓመት ሰርተነዋል። አሁን 11ኛ ዓመታችን ነው። ልጆች በጣም የሚለወጡበት፣ ውጤታማ የሆንበት፣ ደስተኛ የሆንበት የልጆች የክረምት ስልጠና አለን። አያምልጣችሁ። ጊዜውን እድሉንና የልጆችን እድሜ ተጠቀሙበት።